አረፉ። እኔም አምላክ እንደሆንኩ እወቁ አለ። መጨረሻ ላይ ማንም ሊያሳርፈን አይችልም። የምናርፈው የእግዚአብሔርን ማንነት ማወቃችን ብቻ ነው። አለኝ እግዚአብሔር፣ ተስፋዬ እግዚአብሔር ነው። በቃ የሚያኖረኝ፣ የፈጠረኝ፣ የሰራኝ፣ ወደዚህ ምድር እንዳመጣ እኔ ከእናት ማህፀን ጀምሮ አውቃለሁ አለ። ከእናታችን ማህፀን ጀምሮ የሚያቀን ነው። ሰው በምድራዊ ቁሳዊ በሆነው ዓለም ላይ በእጁ በያዘው እንጀራው፣ በስራው፣ በኑሮ፣ በዙሪያው ባለው ነገር ብቻ አይኖርም። ከእግዚአብሔር አፍ በሚወጣው ቃል ነው እንጂ ያለ። አሁን እየሆነ ያለውን ነገር በማየት በቃ ተስፋ በመቁረጥ ብዙዎች ራስን ማጥፋት፣ በቃ ለመኖር አለመፈለግ፣ ተስፋ መቁረጥ፣ እኔ ብማርም ስራ የለም ብለው ትምህርታቸውን ማቋረጥ። የሰው ልጅ ሊበረታ የሚችለው ሊደገፍ ሊቆም የሚችለው በገጠመው በታላቅ መከራ አልፎ እግዚአብሔር ወደሚፈልገው ፍጻሜ መድረስ የሚችለው የእግዚአብሔርን የአምላኩን ማንነት ሲያውቅ ነው። የእግዚአብሔር የአምላኩን ማንነት ማወቅ ደግሞ የሚችለው ወደ እግዚአብሔር ቃል ሲቀርብ። እግዚአብሔር ለሰው ልጆች ሁሉ የሚራራ አምላክ ነው። ልባችሁ አይታወክ አይፍራ፣ በአባቴ ቤት ብዙ መኖሪያ አለኝ ብሏል ጌታ ኢየሱስ። ዳዊት በእግዚአብሔር የሚታመን ስለነበረ ምናል እናትና አባቴ ተውኝ፣ እግዚአብሔር ግን ተቀበለኝ አለ። የተቀበለን ጌታ አለ። በቃ እግዚአብሔር አለ። እነዚህ ትልቅ የሚመስሉ ነገሮችን ብቻ ላይ ትኩረት ካደረገን ከፊታችን ያለውን እግዚአብሔር ሊያደርሰን ወዳለው ነገር መድረስ አንችልም። ሰላም፣ እንዴት ነው? ስሜ ሙሉመቤት ይባላል። ዛሬ በዚህ ርዕስ ላይ የእግዚአብሔርን ቃል አብረን እንድንካፈል እኔን እግዚአብሔር ከዚህ ካስተማረኝ ለእናንተም እንዳካፍላችሁ በልቤ ስላሰብኩኝ ይህንን እግዚአብሔር ብቻ ትልቅ ነው በሚል ሀሳብ ውስጥ እንመለከታለን ማለት ነው። ክፍሉ ያለው በመዝሙር ምዕራፍ 46 ላይ ነው። ይሄ መዝሙር መጽሐፍ የጥበብ መጽሐፍ ከሚባሉት ክፍሎች የሚመደብ ነው። 150 ምዕራፎች አሉት። በዚህ 150 ምዕራፎች ውስጥ የመዝሙር መጽሐፍ የጻፈው ዳዊት የጻፋቸው መዝሙሮች አሉ። የልመና፣ የጸሎት፣ እንደገና ደግሞ የአሳፍ ልጆች ዝማሬ፣ እንደገና የቆሬ ልጆችም ደግሞ የተወሰነ። አብዛኛውን ግን በመዝሙር መጽሐፍ ውስጥ ትልቁን ቁጥሮች የያዘው የዳዊት መዝሙሮች ናቸው። የጸሎት፣ የልመና፣ የምልጃ እና በተለያየ ዙሪያ ሐሳቡን ለእግዚአብሔር የገለጸበት እግዚአብሔርን የለመነበት ብዙ ሐሳቦች አሉበት ማለት ነው። በዚህ ክፍል ውስጥ እነዚህ የቆሬ ልጆች የሚባሉት ደግሞ ከእስራኤል ከ12ቱ ነገድ ውስጥ የሌዊ ነገድ ውስጥ ያሉ ናቸው። እግዚአብሔርን የሚያገለግሉ ህዝቦች ናቸው እና በዚህ ክፍል ላይ ሲናገሩ መዝሙር 46 ከቁጥር 1 እስከ 2 ባለው ክፍል ላይ አምላካችን መጠጊያችን፣ ኃይላችን፣ ባገኘን በታላቅ መከራ ረዳታችን ነው። ስለዚህ ምድር ብትናወጥ፣ ተራሮች ወደ ባህር ልብ ቢወሰዱ አንፈራም የሚል የእግዚአብሔርን ቃል እንመለከታለን ማለት ነው። እነዚህ የቆሬ ልጆች ምን ገጥሟቸዋል? የቆሬ ልጆች ታላቅ መከራ ገጥሟቸዋል ማለት ነው። ይሄ ታላቅ መከራ እንዴት ሊያልፉት ቻሉ ብዬ አሰብኩኝ። ይህንን ታላቅ መከራ ሊያልፉበት የቻሉበት 4 ሐሳቦችን እንመለከታለን። አንደኛው አምላካችን መጠጊያችን፣ ኃይላችን፣ ባገኘን በታላቅ መከራ ረዳታችን። ያገኛቸው ታላቅ መከራ አለ። በዚህ ታላቅ መከራ ውስጥ ማለፍ የቻሉት የእግዚአብሔርን የአምላካቸውን መጠጊያነትና ኃያልነትን በማወቃቸው ነው። የአምላካቸውን ማንነት በማወቃቸው ነው። የእግዚአብሔርን የአምላካቸውን ማንነት ስላወቁ ያገኛቸው ታላቅ መከራ ተስፋ አስቆርጧቸው ልባቸው በመናወጥ ውስጥ ሆኖ ግራ በመጋባት ውስጥ ሆነው አልቀሩም። በቃ እግዚአብሔር ለኛ መጠጊያችን ነው፣ ኃይላችን ነው። አንድ ታላቅ መከራ አግኝቶናል፣ ግን ካገኘን ታላቅ መከራ በላይ እግዚአብሔር ኃይላችን ነው ብለው የአምላካቸው ማንነት ስላወቁ በጊዜው የደረሰባቸውን ችግሮች ማለፍ ችለው ለኛም ደግሞ ዛሬ ትምህርት እንዲሆነን ይሄንን ቃል አስቀምጠዋል ማለት ነው። ስለዚህ እነዚህ የቆሬ ልጆች በደረሳቸው በገጠማቸው ታላቅ መከራ ማለፍ የቻሉት የእግዚአብሔርን የአምላካቸው ማንነት ማወቅ፣ ሁለተኛው ደግሞ እግዚአብሔር ከነርሱ ጋር እንዳለ በመካከላቸው እንዳለ በማወቅ እግዚአብሔር በመካከሏ ነውና አትናወጥም ይላል። እግዚአብሔር ከነሱ ጋር እንዳለ ስላወቁ ያገኛቸው ታላቅ መከራ ቢሆንም የትኛውም ታላቅ የሚባል መከራ ሊያጠፋቸው እንደማይችል አውቀዋል ማለት ነው። ሶስተኛው እግዚአብሔር ባገኛቸው በታላቅ መከራ ውስጥ ረዳታቸው እንደሆነ ታመኑ ማለት ነው። ባገኘን በታላቅ መከራ መጠጊያችን፣ ኃይላችን፣ ረዳታችን ነው በማለት
በመታመን የእግዚአብሔርን ማንነት ማወቅ፣ በመካከላቸው እንዳለ ማወቅና የሚረዳቸው አምላክ እንዳለ መታመን። ሌላው አራተኛው እግዚአብሔር በታላቅ መከራ ውስጥ ማመስገናቸው። ይህን ደግሞ መዝሙር 48 ላይ እግዚአብሔር ትልቅ ነው ምስጋናውን ብዙ ነው የሚል አሁንም የቆሬ ልጆች እንደጻፉት የሚናገር በዚህ በመዝሙር 48 ላይ እንመለከታለን ማለት ነው። በአዲስ ኪዳን ውስጥ ደግሞ የእግዚአብሔርን ታላቅነት የትንሣኤውን ጌታ ኢየሱስ ክርስቶስን ታላቅነት ያዩ ደግሞ ጌታ ኢየሱስ ክርስቶስ በሚኖርበት በዘመን በሕይወትም እያለ ሲከተሉት የነበሩት ሴቶች ነበሩ። ጌታን የሚከተሉ መግደላዊት ማርያምና ሱሳና የሚባሉ 3 ሴቶች። እነዚህ 3 ሴቶች ጌታን በጣም የሚወዱ ናቸው። በሕይወት እያለ አብረውት የነበሩ በገንዘባቸው ጌታን የሚያገለግሉ ደግሞ እስከ ሞቱ ድረስ አብረው የነበሩ ናቸውና እነዚህ ሴቶች ጌታን ከመውደዳቸው የተነሳ የመጨረሻው ቀን ጌታ ሲሞት ሲታሰርም ሲያዝም ሲመታም ሲደበደብም ሁሉ አብረው ነበሩና በመጨረሻውም ሰዓት ሲቀበርም ነበሩ። በኋላ ግን በ3ኛው ቀን ጠዋት ማልዳ ተነስተው ይህን የሚወዱትን ጌታ ለሌሎች በባህላቸው ሲደረግ የነበረው ለማድረግ ሽቱ ገዝተው በድኑን ለመቀባት ሊሄዱ አሰቡና የሚወዱትን ጌታ ለማገልገል ባለውለታቸው ነው። ስለዚህ በቃ ለሰው ሁሉ የሚደረገውን የወጉን ማድረግ አለብን ብለው አስበው ለመራመድ ሲነሱ ግን አንድ ትልቅ ድንጋይ በጌታ መቃብር ላይ ተቀምጦ ነበረ። ስለዚህ እንዴት ይሻልናል አሉ። ሴቶች ናቸው፣ ድንጋዩን ለማንሳት አይችሉም፣ በጣም ትልቅ ነው ይላል ማርቆስ ምዕራፍ 16 ከ1 ጀምሮ ስናይ እና በማለዳ ተነስተው ለመሄድ አስበው ግን አንድ ትልቅ ድንጋይ እዛ መቃብር ላይ እንዳለ አዩና ቢሆንም ግን ብለው ተስፋ ሳይቆርጡ እርምጃቸውን ቀጠሉ ማለት ነው። የሚገርመው ግን እርምጃቸውን በመቀጠላቸው ተስፋ ባለመቁረጣቸው አሸቅበው ሲያዩ ድንጋዩ ተንከባሏል። ያ የፈሩትን ድንጋይ አስበው ድንጋዩ እዛ ላይ ያለ በቃ ብንሄድ ዋጋ የለውም ብለው ቢቀሩ ኖሮ የፈለጉበት ቦታ ሊደርሱ ያሉበትን ሊያደርጉ ሊያከናውኑ ያሰቡትን ሐሳብ ማከናወን አይችሉም። እንግዲህ በአዲስ ኪዳንም እነዚህ እህቶች በዘመናቸው ጌታን አገልግለው ያለፉት ከፊታቸው ያለው ትልቅ የሚመስለውን ነገር አስበው ተስፋ ቆርጠው በመቅረት ሳይሆን በመራመድ ነው እና ባለራእይ የነገሮችን ትልቅነት ሳይሆን የሚታየው የእግዚአብሔር ትልቅነት ነው። ባለራእይ እግዚአብሔር በሕይወቱ ዓላማ እንዳለ የገባ ሰው አሁን ያለበትን ገንዘብ ማጣት፣ ብቸኛ መሆን፣ የሚያግዘው ሰው ማጣት፣ እነዚህ ነገሮች ተስፋ ያስቆርጡት። ምክንያቱም እግዚአብሔር ትልቅ ነው፣ እኔ አሁን ካለሁበት በላይ እግዚአብሔር ትልቅ ነው ብለው አሸቅበው የእግዚአብሔርን ትልቅነት ያያሉ። እነዚህ 3 እህቶች የእግዚአብሔርን ታላቅነት በማየት እርምጃቸውን ቀጠሉ። እንግዲህ እግዚአብሔር በሕይወታችን ሊሰራ የሚፈልገው አንድ ነገር አለ። በምድር ላይ ሲያስቀምጠን ያለ ምክንያት አላስቀመጠንም። እንደ ባለራእይ እግዚአብሔር በሕይወታችን አንድ የራሱን አጀንዳ መፈጸም ይፈልጋል። ግን ለዚህ እግዚአብሔር ለሚፈጽመው አጀንዳ ከኛ የሚጠበቀው የኛ ድርሻ አለ። የኛ ድርሻ የእግዚአብሔርን የሁኔታዎችን የችግሮቻችን አሁን እያለፍንበት ያለውን እንደ ግለሰብ በችግሮች ውስጥ ልናልፍ እንችላለን። የገንዘብ ማጣት ሊሆን ይችላል፣ ስራ ማጣት ሊሆን ይችላል፣ ብዙ ነገሮች፣ ጤና ማጣት ሊሆን ይችላል። ብዙ ትልቅ የሚመስሉ ነገሮች ይገጥሙናልና እነዚህ ትልቅ የሚመስሉ ነገሮችን ብቻ ላይ ትኩረት ካደረገን ከፊታችን ያለውን እግዚአብሔር ሊያደርሰን ወዳለው ነገር መድረስ አንችልም። ካለንበት ሁኔታዎች በላይ እግዚአብሔር ትልቅ ነው በማለት እግዚአብሔር ወዳየልን ነገር ተስፋ ባለመቁረጥ መራመድ ከቻለን ግን ከፊታችን ትልቅ የሚመስለው ነገር ተንከባሎ እናገኘዋለን ማለት ነው። እግዚአብሔር ይመስገን። ይሄ የትንሣኤው ጌታ የእግዚአብሔር ልጅ ኢየሱስ ክርስቶስ ዛሬም ሕያው ነው። በሱ ሕያውነት ታምነን እንደ ባለራእይ እግዚአብሔር በእኔ ሕይወት ዓላማ አለው፣ አሁን ያለሁበት ችግር፣ አሁን ያለሁበት ከባድ የሚመስል ጤና ማጣት፣ ገንዘብ ማጣት፣ ስራ ማጣት፣ እንደ ግለሰብ፣ እንደ ሀገር፣ እንደ ዓለም አቀፍ አሁን የምናልፍበት እያንዳንዳችን ብዙ ሁኔታዎች አሉ። ትልቁ የሚመስሉ ማስረጃ ያላቸው ማለት ነው። እነዚህ ማስረጃዎች እንዳሉ ሆነው ግን ቅድም እንሆ እንዳየነው መዝሙር ላይ እንደተናገሩት እንደ ቆሬ ልጆች ለኛ አምላካችን መጠጊያችን ኃይላችን ባገኘን በታላቅ መከራ ረዳታችን ነው ብለው እግዚአብሔርን በመታመን እንደቆሙት እኛም የነገሮቻችንን ትልቅነት ሳይሆን የእግዚአብሔርን ትልቅነት በማሰብ እግዚአብሔር ወዳየልን ተስፋ ባለመቁረጥ መራመድ ከቻለን
እግዚአብሔር ወዳለው ነገር መድረስ እንችላለን። ራዕይ የሌለው ሰው የሚታየው ነገር አይኖርም። ሁሉ ጊዜ ጨለማ ነው የሚታየው፣ ችግር ብቻ ነው የሚታየው። በቃ አሁን ያለሁበት ነገር እንዲሄድ አያደርግም ብሎ ቅርብ ያለውን ብቻ ያያል። ራዕይ ያለው ሰው እግዚአብሔር በህይወቱ ዓላማ እንዳለው የገባ ሰው አንድ ነገር ከማይታይ ነገር የሚታየውን ይህን ገሃዱን ዓለም የሰራው እግዚአብሔር የሌለውን ወደ መኖር የሚያመጣ አምላክ እንደሆነ አውቆ በእግዚአብሔር በመታመን እርምጃውን ይቀጥላል። ዮሴፍን ስንመለከት ብዙ አስቸጋሪ ነገሮች ገጥመውታል። ብዙ በወንድሞቹ በኩል በራሱ ብዙ ችግሮች ገጥመውታል። ግን እግዚአብሔር ለጠራው ዓላማ እንደሚያደርሰው ተስፋ የቆረጠበትም ጊዜ ነበር። በእስር ቤት ተጥሎ እያለ በቃ ከዚህ በኋላ የኔ ነገር አብቅቷል ብሎ ህልም ለፈታለት ለወይን ጠባቂው ባክን እኮ ያለ እንትን ነው እዚህ ጋር የገባሁትና በቃ አንተ ይሄ ህልም በተፈጸመ ጊዜ አስበኝ ብሎ ረስቶታል። እግዚአብሔር ግን በጊዜውና በሰዓቱ ያንን በህይወቱ ያለውን ዓላማ የተናገረውን እግዚአብሔር ቃሉን የማያጥፍ አምላክ ስለሆነ ኪዳኑን በህይወቱ ፈጽሟል። ስለዚህ ዛሬ ብዙ ወጣቶች በመድራችን ላይ በሚያዩት በጊዜው አሁን እየሆነ ያለውን ነገር በማየት በቃ ተስፋ በመቁረጥ ብዙዎች በራሳቸው ህይወት ላይ መጥፎ ውሳኔ ይወስናሉ። ራስን ማጥፋት፣ በቃ ለመኖር አለመፈለግ፣ ተስፋ መቁረጥ፣ እኔ ብማርም ስራ የለም ብለው ትምህርታቸውን ማቋረጥ፣ እነሱ ማድረግ የሚገባቸውን ነገሮች ሁሉ ማቆም፣ ይሄ የእግዚአብሔርን ማንነት አለማወቅ ነው። ምክንያቱም እግዚአብሔር በህይወታችን ፐርፐዝ አለው፣ ዓላማ አለው። በምድር ላይ ሲያመጣን ማንንም ታምኖ አይደለም ያመጣን። እንዳጋጣሚ ቤተሰቦቻችን በጋብቻ ሆነው ተወልደን ሊሆን ይችላል፣ ከጋብቻ ውጭም ተወልደን ሊሆን ይችላል፣ በሆነ አጋጣሚም ተወልደን ሊሆን ይችላል። ብቻ በሆነ መንገድ እግዚአብሔር ወደዚህ ምድር ወደዚህ ዓላማ ሲያመጣን ሰዎች ስለወደዱ፣ ሰዎች ስለፈቀዱ፣ ቤተሰቦቻቸው ደስ ብሏቸው መተንም ወይም ደግሞ ሳይፈልጉም መተንም ሊሆን ይችላል። ግን እግዚአብሔር የፈጠረን የሰማይና የምድር ጌታ በዓላማ ወደዚህ ምድር አምጥቶናል። በእኛ ህይወት ስራ አለው። ስለዚህ አሁን በምድራችን ላይ እነሆ እየሆነ ያለውን ነገር እያየን ወጣቶች ተስፋ መቁረጥ የለብንም። ወደ እግዚአብሔር መቅረብ፣ በእግዚአብሔር መታመን። ለኛ አምላካችን መጠጊያችን ኃይላችን ነው። ባገኘን በታላቅ መከራ ረዳታችን ነው። ስለዚህ ምድር ብትናወጥ፣ ዓለም አቀፍ የሆነ ችግር ቢፈጠር፣ አሁን ምድር እነሆ በብዙ ውጥረት ውስጥ አለች። ብዙ ነገሮች እነሆ ውጥረቶች አሉ፣ ችግሮች አሉ። ቢሆንም ግን በእግዚአብሔር መታመንን መቀጠል አለብን። እንደውም አባቶቻችን እንደ ተረት ሲናገሩ እኮ ክርስቲያን ተስፋ አይቆርጥም ይላሉ። ይሄ እኛ ስንሰማ ያደግንበት ሐሳብ ነው። ይሄ ምንድነው? ክርስቲያን ተስፋ አይቆርጥም። ሰው በእግዚአብሔር የታመነ ሰው በቃ እግዚአብሔርን ተደግፎ ይኖራል። አሁን ማስረጃዎች ሊኖሩ ይችላሉ በእጃችን። ተምረን ጨርሰን ስራተን ተቀምጠን ሊሆን ይችላል። ግን መቀጠል ያለብን አሁን ባገኘነው ስራ መቀጠል፣ በቃ ዝቅ ብለን ወርደን ለመስራት መቀጠል። በቃ እግዚአብሔር ደግሞ ያለውን በጊዜው በህይወታችን ይፈጽማል። ስለዚህ ፈጽሞ እኔ ለሀገሬ ወጣቶች መልእክት አለኝ። ተስፋ መቁረጥ የለባችሁ። በቃ እግዚአብሔርን ታመኑ፣ በእግዚአብሔር ተደገፉ፣ አይኖቻችሁን ወደ እግዚአብሔር አቅኑ። እነ መግደላዊት ማርያም፣ እነ ዞሳና እነሆ ያንን ትልቅ ድንጋይ አስበው ቢሆን ኖሮ ያንን የሚወዱትን ጌታ ለማገልገል ወደዛ ወደ ጌታ ወደ ተቀበረበት መቃብር መሄድ አይችሉም ነበረ። ግን ተስፋ ሳይቆርጡ በቃ እኛ ሴቶች ነን፣ ድንጋዩን ማንሳት አንችልም፣ በቃ እዚሁ ንቅር ሳይሉ ቀጥ ብለው መሄድ ሲጀምሩ እግዚአብሔር እነሆ የትንሣኤው ጌታ ያው ሆኖ ተነስቷል። ዛሬም የትንሣኤው ጌታ አለ ሊረዳን ሊያግዘን። ተስፋችን ደግሞ ምድር ላይ ብቻ አይደለም። እኛ ተስፋ ያለን ሰዎች ነን። በክርስቶስ ኢየሱስ የሚያምኑ የዘላለም ሕይወት አላቸው። እግዚአብሔር እኮ ለሰው ልጆች ትልቅ ዋጋ ከፍሏል። አንድ ልጁን ኢየሱስ ክርስቶስን ሰጥቶናል። ይሄ ደግሞ የዘላለም ተስፋ ነው። ተስፋችን ምድር ላይ ብቻ አይደለም። ልባችሁ አይታወክ አይፍራ፣ በአባቴ ቤት ብዙ መኖሪያ አለኝ ብሏል ጌታ ኢየሱስ። ስለዚህ ተስፋችንን በሚታየው በዚህ በገሃዱ ዓለም በእጃችን በምንጨብጠው በኪሳችን ባለው ብር ቁሳዊ ነገር እነሆ ስላለን አይደለም የምንኖረው እግዚአብሔር ራሱ እንድንኖር ስለወደደ ነው። የፈጠረን ለእርሱ ክብር ስለሆነ ነው። ስለዚህ እሱን እያከበርን እሱን እያመለክን እኛ እርምጃችንን መቀጠል። በእጃችን ምን አለ በእጃችሁ አለ ጌታ ኢየሱስ ክርስቶስ። 2 ዓሣና 5 እንጀራ። ስንት ህዝብ ነው ያለው? 5000 ያልተቆጠሩ ሴቶችና ህፃናቶች አሉ። አምጡት አለ ጌታ።
አመጡ። አሸቅቦ ወደ ሰማይ ዘርግቶ ጸለየና ለዛ ለ5000 ሕዝብ ጌታ ሆይ ለዚህ ሁሉ ሕዝብ የሚሆን እኛ የለንም አሉ። ትክክል ናቸው። ቦታው ምድረ በዳ ነው። ስለዚህ እነዚህን ሰዎች ሸኛሉት። ይሄ የሰው እይታ ነው። የእግዚአብሔር እይታ ግን ከዛ በላይ ነው። ቁጭ ይበሉና ይመገቡ አለ። እግዚአብሔር ለሰው ልጆች ሁሉ የሚራራ አምላክ ነው። ብዙ ምድረ በዳ ተከትለውት ቃሉን ለመስማት ብዙ መንገድ ስለሄዱ በመንገድ ሲሄዱ እንዳይዝሉ አለ። ይሄን ያህል እግዚአብሔር ለሰው ልጅ ይራራል። ለስጋዊ ኑሯችን የሚያስብ አባት ነው ያለን እግዚአብሔር። መልካም ከማንም እነሆ በላይ የሚራራልን። ቤተሰቦቻችን እስከቻሉ 18 ዓመት እስኪሞላን ድረስ ሚንከባከቡ ሊሆኑ ይችላሉ። አንዳንዱም ከዛም በታች ሊተውን ይችላሉ። እግዚአብሔር ግን አይተወንም። ዳዊት በእግዚአብሔር የሚታመን ስለነበረ ምናል እናትና አባቴ ተውኝ፣ እግዚአብሔር ግን ተቀበለኝ አለ። የተቀበለን ጌታ አለ። በቃ እግዚአብሔር አለ። እኛ በቃ ከዚህ በላይ አንችልም፣ አሁን ከቤት ውጡ ሊሉን ይችላሉ። እነሱም ከብዷቸው ሊሆን ይችላል። ሰዎች ፊታቸውን አዙረውብን ሊሆን ይችላል። ትላንትና የወደኑ ሰዎች ጠልተውንም ሊሆን ይችላል። ሁልጊዜ ፊቱ ሳይለወጥ በፍጹም ፍቅር የሚወደን አምላክ አለ። ተስፋ አለን። በቃ ተስፋችን እግዚአብሔር ነው። ይሄ እግዚአብሔር ደግሞ ተስፋችን እስከ ዘላለም ነው፣ እስከ ፍጻሜው። ስለዚህ ዛሬ የአምላካችን የእግዚአብሔርን ማንነት በማወቅ ካገኘን ከታላቅ መከራ ማለፍ እንችላለን። እንደ ሀገር የገጠመን፣ እንደ ቤተሰብ የገጠመን፣ እንደ ዓለም አቀፍ የገጠመን ችግር ማለፍ እንችላለን። ስለዚህ ዛሬ ከነዚህ ከሁለቱ ክፍሎች ከመጀመሪያው ካየነው ከቆሬ ልጆች የገጠማቸውን ታላቅ መከራ ማለፍ የቻሉበትን ያየናቸው 4 ነጥቦች የአምላካቸውን ማንነት ማወቅ። በቃ የሰው ልጅ ሊያርፍ እረፉ እኔም አምላክ እንደሆንኩ እወቁ አለ። መጨረሻ ላይ በዚህ መዝሙር 46 ላይ የሰው ልጅ ማረፍ የሚችለው የእግዚአብሔርን የአምላኩን ማንነት ማወቅ ሲችል፣ እረፉ እኔም አምላክ እንደሆንኩ እወቁ። ማንም ሊያሳርፈን አይችልም። የምናርፈው የእግዚአብሔርን ማንነት ማወቃችን ብቻ ነው። አለኝ እግዚአብሔር፣ ተስፋዬ እግዚአብሔር ነው። በቃ የሚያኖረኝ፣ የፈጠረኝ፣ የሰራኝ ወደዚህ ምድር እንዳመጣ እኔ ከእናት ማህፀን ጀምሮ አውቃለሁ አለ። ከእናታችን ማህፀን ጀምሮ የሚያቀን ነው። ይሁን ረስቶኛል፣ እግዚአብሔር ትቶኛል ስትል እግዚአብሔር ትቶኛል ነው። እናት ልጇን እስከማትራራ ልትረሳ ትችላለች። እኔ ግን እንዴት ረሳሻለሁ? እግዚአብሔር ፈጽሞ ሰው ሊረሳ አይችልም። ለምን? እስትንፋሱን እንዴት ሊረሳ ይችላል? እግዚአብሔር እኮ የሰው ልጅን ሲፈጥር እስትንፋሱን እፍ ብሎበታል። የእግዚአብሔር እነሆ የእጆቹ ስራ ነው። የሰው ልጆች ሁሉ የእግዚአብሔር የእጆቹ ስራ ናቸው። ማንንም እግዚአብሔር አይረሳም። ስለዚህ ወደዚህ አምላክ መጠጋት ነው ያለበት። በቃ ወደ መንፈሳዊ ነገር፣ ወደ እግዚአብሔር ቃል። በቃ ሁሉ ጊዜ በህይወቴ ትልቅ ነገር እግዚአብሔር እኔ በህይወት እንድኖር ያደረገኝ የእግዚአብሔርን ቃል ሳነብ መበርታት ችያለሁ። በቃ አሁን እኔ ለአገሬ ወጣቶች የምመክራችሁ ጥሩ ነው ብዙ ነገሮችን ማጥናት መማር፣ ግን ደግሞ የእግዚአብሔርን ቃል ደግሞ ለማንበብ ጊዜ መስጠት፣ ወደ መንፈሳዊ ነገር መቅረብ፣ ከእግዚአብሔር ጋር ህብረት ማድረግ። ሰው በእንጀራ ብቻ አይኖርም ብሏል ጌታ ኢየሱስ ክርስቶስ። እንኳን ሰው በምድራዊ ቁሳዊ በሆነው ዓለም ላይ በእጁ በያዘው እንጀራው፣ በስራው፣ በኑሮ በዙሪያው ባለው ነገር ብቻ አይኖርም። ከእግዚአብሔር አፍ በሚወጣው ቃል ነው እንጂ ያለ የሰው ልጅ ሊበረታ የሚችለው፣ ሊደገፍ ሊቆም የሚችለው በገጠመው በታላቅ መከራ ውስጥ አልፎ እግዚአብሔር ወደሚፈልገው ፍጻሜ መድረስ የሚችለው የእግዚአብሔርን የአምላኩን ማንነት ሲያውቅ ነው። የእግዚአብሔር የአምላኩን ማንነት ማወቅ ደግሞ የሚችለው ወደ እግዚአብሔር ቃል ሲቀርብ ነው። ከእግዚአብሔር ጋር ህብረት ሲያደርግ ነው። የእግዚአብሔር ቃል ሕያው የሚሰራ የሚያበረታ ነው። እንጀራ ያሳርፋል፣ ሰላም ይሰጣል፣ ይደግፋል። ስለዚህ ዛሬ የሰው ልጆች በሙሉ ወደዚህ እውነት ከመጡ በዘመናቸው በክብር ነው የሚያልቀው። ለዛሬ ያለን የእግዚአብሔር የቃል ክፍሉ ይሄ ነው። ጌታ ይባርካችሁ። አመሰግናለሁ።